Can someone please take me to Africa? አሁን ስለ ወጣቱ አይሾ ስፒድ የምናወራበት ጊዜ ነው። ኢትዮጵያውያን እንችላለን እጅግ አስገራሚ ነው። የኬንያን ሪከርድ ሰብረናል። አይሾ ስፒድ ሙስሊም ነው ወይ? ይሄን ጥያቄ ልመልስላችሁ። ከዛ በፊት ግን ይሄንን ቪዲዮ ተመልከቱልኝ። ዛሬ በአዲስ አበባ ጎዳናዎች ላይ ሲያደርጉ የነበረው ነገር ነው። እስኪ አድምጠነው እንመለስ። ሰላም አለይኩም። ኦ ቻሊ ስፒክ አረቢክ ሂር 6000 ብር ምናምን ብላ እንዳገር ነው ያወረዱ 6000 ጌታን በኢየሱስ አዋረዱ። ቅርስ መሸጫ ቤት ነው ባይዘው እና እንዴት ነው አንድ ቲሸርት 6000 ብር የሚሸጥለት? ወይ ነበላችሁ ያጤዎቹ ከሆነ እንደዛ ነው። ያጤዎቹ ነው። አዎ እና ያጤዎቹ ጌታ ውድ ነው። የቅርስ ነው ግን ውድ ነው። 6000 ብር ኦሪጂናል እኮ ነው። ውድ ነው። ስንት ሚሊዮን ብር ነው መንዝረው ይዘው ይጓዝ? ጌታ በነፃ ነበር ሁሉ መስጠት ያለው። አልሞላም ኦኬ መልስ ጌታ የሰውየው የሳቀ ያበሻ አስመለሰችው። አንተ ጌታ ሆይ ጋይስ ተመልከቱ፣ አዋረደችን እዲ ሰው ያየነ እዲ ተናዷል። እሱ ራሱ እየቆጠረ ነው። ኢትዮጵያውያን እንችላለን እጅግ አስገራሚ ነው። የኬንያን ሪከርድ ሰብረናል። ታዲያ ኢትዮጵያውያን የኬንያን ሪከርድ ስንሰብርም እንግዲህ ስፒድ እንደምትመለከቱት ይሄ የምትመለከቱት ሪአክሽን አሳይቶ ነበረ። እስኪ ተመልከቱት። እስኪ I think Ethiopia did it. Yes. Whoa. Let's go. That is crazy. እንግዲህ እንደተመለከታችሁት ስፒድ በኢትዮጵያውያን እጅግ ተደንቋል። ኢትዮጵያውያን የኬንያን ሪከርድ እጅግ በአስገራሚ ሁኔታ መስበራቸው ራሱ እንግዲህ ስፒድ በላይቭ ላይ አረጋግጧል። በዚህም ስፒድ በኢትዮጵያውያን እጅግ ተገርሟልም ተደንቋልም። ታዲያ ስፒድ ኢትዮጵያ በገባ በ4 ሰዓታት ውስጥ ብቻ ከ260,000 በላይ ሰብስክራይበርስ ማግኘት ችሏል። ታዲያ በዚሁ አጋጣሚ እኔን ፎሎ ያላደረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ አዘንጉ። አይሾ ስፒድ ሙስሊም ነው ወይ? ይሄን ጥያቄ ልመልስላችሁ። ከዛ በፊት ግን ይሄንን ቪዲዮ ተመልከቱልኝ። ዛሬ በአዲስ አበባ ጎዳናዎች ላይ ሲያደርጉ የነበረው ነገር ነው። እስኪ አድምጠነው እንመለስ። ሰላም አለይኩም። ኦ ቻሊ ስፒክ አረቢክ ሂር كفاله I don't speak. Salam alaikum. Salam not Ethiopia. Salam alaikum. No, just salam. ወአለይኩም አይሾ ስፒድ እስልምናን ተቀብሏል ሙስሊም ነው የሚሉ ኮሜንቶችን ዛሬ በብዛት ተመለከትኩኝ። እንግዲህ ሀገራችን ላይ በሚገኙት በኢትዮጵያውያን ግለሰቦች መካከል ሙስሊም ነው አይደለም ምናምን የሚሉ ነገሮች ላይ ክርክሮችን ወይም ደግሞ እንትኖችን ተመለከትኩኝ ማለት ነው። ታዲያ አይሾ ስፒድ እምነቱ ምንድነው የሚለው ልንገራችሁ። አይሾ ስፒድ እንግዲህ 22 ላይ ኳታር ዓለም ዋንጫ ወቅት ማለት ነው ወደ ኳታር ሄዶ ነበር። ታዲያ ዛም በነበረው ቆይታ ላይ ሰላት ሲሰግድ ታይቶ ነበር። ይሄንን ተከትሎ ነበር አይሾ ስፒድ እስልምናን ተቀብሏል የሚል ዘገባዎች በሰፊው ሲሰራጩ የነበሩት ማለት ነው። ታዲያ ይሄንን ነገር ጎግል ለማድረግ ስሞክር እንግዲህ አይሾ ስፒድ ወይም ደግሞ ትክክለኛው ስሙ ዳረን ዋትኪንስ ማለት ነው። ይሄ አሜሪካዊ ዩቲዩበር ምንድነው መነሻው ክርስቲያን እንደሆነ ነው የሚተነገረው። ነገር ግን አሁን ያለበት ነገር ፐብሊክሊ ወይም ደግሞ ኦፊሻል በሆነ መልኩ የትኛው እምነት ተከታይ እንደሆነ አይታወቅም። ታዲያ እሱ በሚያደርጋቸው ጉብኝቶች ወቅት ላይ ሁሉንም እምነቶች አንድ ላይ ለማስኬድ ይሞክራል። ማለትም ሁሉንም ለማክበር ወይም ደግሞ አስተሳስሮ ለመሄድ ማለት ነው እና በይፋ ምን እምነት እንደሚከተል እንግዲህ የታወቀ ነገር የለም። ታዲያ ከዚህ ጋር በተገናኘ ዛሬ ቤተ እምነቶችን ማለት ቤተ እምነት ጎብኝቶ ነበር የክርስቲያን ቤተ እምነት። ታዲያ መስጊድም ይጎብኝ የሚል ነገሮችን ተመለከትኩኝ። እስኪ ሀሳባችሁን አጋሩኝ። እኔ በግሌ ግን ልጁ የሚታወቅበት አደብ ማለት ስርዓት ባለው መልኩ ስላልሆነ መስጊድ ላይ የማይሆን ነገር ሊያደርግ ይችላልና እኔ በፍጹም የነገር እንዲሆን አልደግፍም። ምንም እንኳን ገጽታ ግንባታ ላይ የሚያሳየው ነገር እንደ ሀገር ቢኖርም ትክክለኛ አደብ በሌለው መልኩ ከሚሆን ቢቀር ይሻላል ብዬ ነው እኔ በግሌ የማምነው። የአዶናይን ፎቶ ያመጣሁላችሁ የምር ነው የምላችሁ ለወንድሙ ወይም ደግሞ ለተመለከታችሁ አይሾ ስፒድ ኢትዮጵያ እንዲያልፍለትና ጥሩ ሌቭል ላይ እንዲደርስ የሚያደርገው ልፋት የግል እንትኑን ኢጎውን ሁላ እንትን ኢጎ የሚባል ነገር ሳይኖርበት ራሱን ዝቅ አድርጎ ውሻ ሲደረጉልኝ ነው እንትን ላይ ተመልክቻለሁ። ፎቶ እንኳን እንዳይነሳ ማለት ነውና በዛ ሌቭል ራሱን ዝቅ አድርጎ ለወንድሙ ያሳየው ነገር የምር ተመችቶኛል ማለት ነው። በቃ እንደዚህ ነው ሰውነት ብዬ ማም ነው ማለት ነውና ሀሳባችሁን እስኪ በአዶናይም ጉዳይ ይሁን በአይሾ ስፒድ በአጠቃላይ ነገር ሀሳባችሁን አጋሩኝ። እንግዲህ ይሄን ላድርሳችሁ ብዬ ነው። አይሾ ስፒድ እምነት በተመለከተ ምንም ኦፊሻል ነገር የለም። የተወራውም ነገር የተነገረውም የነገርኳችሁ ነው ማለት ነው። ይሄን ላጋራችሁ ብዬ ነው። ሰላም አለይኩም ይመቻችሁ።
Can someone please take me to Africa? አሁን ስለ ወጣቱ አይሾ ስፒድ የምናወራበት ጊዜ ነው። ያው እንደሚታወቀው በአፍሪካ ጉብኝቱን እያደረገ ነው። የመጀመሪያውን ጉብኝቱን በተለያዩ ሀገራት እንግዲህ ጉብኝቱን አድርጓል። ወደ ኢትዮጵያም ይመጣል ተብሎ ይታሰባል። ይህም ወጣት ከወራት በፊት ቻይና በነበረበት ወቅት እጅግ በጣም ልዩ የሆነ ለውጥን ለቻይና አምጥቶ ነበር። የዓለም ሕዝብም ስለ ቻይና እድገትና ሁኔታ ያስብ የነበረውን ነገር ሙሉ ለሙሉ እንዲቀየር ያደረገ ጀግና ወጣት ነው። ታዲያ አፍሪካውን ጉብኝት በሚያደርግበት ወቅት እሱ ሼር በሚያደርጋቸው ቪዲዮዎች ብዙ ሰዎች ብዙ ባደጉ ሀገራት የሚገኙ ወጣቶች ሀሳባቸውና አመለካከታቸውን እየቀየሩ ነው። ይህ ኋላ የምትመለከቱ ወጣት በካናዳ ሀገር የሚኖር ወጣት ነው። እና አይሾ ስፒድ በኬንያ በነበረው ቆይታ ያለውን ቪዲዮ ተመልክቶ ሐሳቡን ቀይሯል። ሐሳቡን ብቻ መቀየር አይደለም ይህ ነገር እንደ ጭንቅላታቸው ላይ ማለትም አፍሪካ በመጥፎ መልኩ እንድትሰለም እንደተደረገም ተናግሯል። እሱም እንደተናገረው ከሆነ በካናዳ ሀገር ሃይስኩል ውስጥ የሚሰጡ ትምህርቶች ማለትም ስለ አፍሪካ አመለካከትና አስተሳሰብ በጣም አፍሪካን በመጥፎ መልኩ የሚስል ነው። መጥፎ አመለካከት እንዲኖራቸው የሚያደርግ ትምህርት ሂደት ነበር የነበረው። በዚህም አፍሪካ መጥፎ ቦታ እንደሆነች፣ የጦርነት ሜዳ ብቻ እንደሆነች፣ ምንም አይነት እድገት እንደሌላት እንዲሁም በተጨማሪ መጥፎ አመለካከትና መጥፎ አስተሳሰብ እንዳላቸውና ጥሩ ያልሆነ ካልቸር እንዳላቸው በሃይስኩል ውስጥ ተምሬያለሁ ብሎ ተናግሯል። ሆኖም ግን አይሾ ስፒድ እዛው ድረስ ሄዶ ኤክስፒሪየንስ ባደረገው ሼር ባደረገው ቪዲዮ ላይ በተመለከትኩት መሰረት አፍሪካ ሃይስኩል ባስተማሩ መሰረት መጥፎ ቦታ ሳትሆን ይልቁንስ በተቃራኒው እጅግ በጣም የምታምርና የተለያዩ ካልቸሮችና እንዲሁም እድገት ያላት በተጨማሪም ለሌሎች ሀገር ትልቅ ትምህርት የምትሆን ሀገር እንደሆነችና ሀገሩ እንደሆነች ተረድቻለሁ ብሎ ተናግሯል። እሱ ብቻ አይደለም በአሜሪካን የሚኖሩ ወጣቶች እየጠየቁት ያሉትን ጥያቄዎችና አንደርስታንዲንጋቸውን እንድትረዱት በዚህ ቶር ብቻ ምን አይነት ትምህርት እንደተማሩ የሚያሳየውን ቪዲዮ ላሳያችሁ። I need to take a flight. I need to go to Africa. Can someone please take me to Africa right now? What am I doing in America? ISO Speed is showing to us in real time what real Africa looks like. And people are in shock. Whole worldviews are being questioned as we speak. People who previously thought Africans were out here living in tiki huts, holding spears, killing each other, their views are being shifted and turned around completely. ISO Speed is showing the beauty of culture, the beauty of the land, the beauty in design, building infrastructure, everything. And literally no one can believe it here in America. And to the people that literally were surprised and shocked and awe about how beautiful Africa truly is, that is how ignorant you have been for so long without questioning what the people at home in America has taught you. Because there's no way you can go on for that long with them saying that Africa is poor, it's dirt, there's nothing, no infrastructure, this is riddled with war, crime, and all that garbage, and then you never question it once? እናም ባደጉት ሀገራት ዘንድና እንዲሁም በተጨማሪ በእኛው ጭንቅላት ውስጥ ተደብቆ የነበረው እውነትና የአፍሪካ ውበት እየወጣ ይገኛል በዚህ ወጣት ብቻ ማለት ነው። ይህም ንቃት ተፈጠረባቸው ከሱ እኩያ የሆኑ ወጣቶች ናቸው በዛ ያደጉት ሀገራት ውስጥ የሚኖሩ ወጣቶች ማለት ነው። እናም ይሄንን ድንቅ የሆነ እድል ተጠቅመን we have to shine. And ISO Speed, I would like to say welcome to the Africa continent and especially to Ethiopia. Ethiopia is the origin of human being. I heard you're looking for your ancestors. I'm sure you will find it here in Africa continent, especially in Ethiopia. We have a lot of things to show you. Welcome to Africa continent in Ethiopia. We are expecting you. We will see you soon. ማንኛውም ሙሲባ እናንተን እንኳን አልገጠማችሁም ከአላህ ዘንድ አስቀድሞ ካልኩሌት የተደረገላችሁ ቢሆን እንጂ ወመን ዩሚን ቢላህ በአላህ ግን የእውነት የሚያምን ይላል ያመጣው ሙሲባ ከአላህ ዘንድ ነው የመጣው። አላህ በዚህ ሙሲባ ውስጥ ለእኔ ጥበብ አለው። በዚህ ሙሲባ ውስጥ እኔም ማይታየኝ እኔም ማላቀው ግን አላህ የሚያውቀው ወላሁ يعلم وانتم لا تعلمون አላህ ነው የሚያውቀው እናንተ አታውቁም ብሏልና የሆነ ጥበብ አለው ብሎ የእውነት ከልቡ የተቀበለ ወመን ዩሚን ቢላህ ለዚህ ሰው ምን ይሰጠዋል ነው ያለው አላህ። ገንዘብ ይሰጠዋል አላለን፣ ስልጣን ይሰጠዋል አላለን። የሚደንቅ ነገር ነው የነገረን። የህዲ ቀልበው የህዲ ቀልበው ልቡን ይመራለታል። ሱብሃንአላህ መመራት ከስጦታዎች ሁሉ ድንቅ ስጦታ መመራት ነው። አፈመን ሸረሐ አላሁ ሰድረሁ ሊልኢስላም فهو على نور من ربه ልቡን ወደ ዲን الاسلام የከፈተለት ሰው በጌታው ብርሃን ላይ ነው ያለው ይላል አላህ። በጌታው ብርሃን ላይ ነው ያለው። ስለዚህ የህዲ ቀልበው ልቡን ይመራለታል። ወላሂ የሰው ልጅ እኮ አሉ ተምሮ ትምህርት ቤት አስተማሪው ፈተና አልፈትንህም ቢለው በየቢሮ በየስታፉ እየተመላለሰ እባክህን ፈተና ፈትነኝና ወደ ቀጣዩ ልለፍ ብሎ ይለማመጣል። ምክንያቱም መፈተን ወደ ከፍታ ሊያደርሰው የሚችለው መንገድ እንደሆነ ስለሚያውቅ አላህ Subhanahu Wa Ta'ala ሲፈትነን እኛ ላይ ፈተናዎችን ሲያመጣ ከነበርንበት ከፍ ሊያረገን እንጂ ሊጥነን አለመሆኑን ማወቅ እንደምን ተሳነን። ጌታችን ወዱድ ነው፣ ባሮቹን የሚወድ አይደለም የሚያፈቅር ጌታ፣ በባሮቹ የማይደራደር መላእክቶች፣ ኢብሊስ፣ ሸይጣን
ሌሎችን ፍጥረታት በሙሉ ስለ ሰው ልጅ በጣም ብዙ ክፋቶችን ተናግረው አላህ እኛን እንዳይፈጥረን ከፈጠረንም በኋላ እንዲያጠፋን እንዲቀጣን እንኳን ቢለምኑት ላ ባሮቼን ፈጥሬያቸዋለሁ፣ እወዳቸዋለሁ፣ እምራቸዋለሁ ያለ ጌታ ነውና እኛን የሚፈትነን እኛን ወደ ተሻለ ደረጃ ሊያሳድገን ከፍ ሊያረገን እንጂ ሊጥለን አይደለም። ምክንያቱም ወዳጅ ጌታ ነው። እኛ እሳት ውስጥ እንዳንገባበት ልክ አንዲት እናት ልጇ እሳት ውስጥ እንዳይወድቅባት ከምትንከባከበው፣ ከምትቆጣጠረው፣ ከምታስብ፣ ከምታዝንለት የበለጠ ጌታችን አላህ ሱብሓነሁ ወተዓላ ለኛ መልካም ለመዋል የተሻለውን ሁሉ መንገድ ይመርጥልናል። ያማረውን ሁሉ መንገድ ይመርጥልናል፣ ይፈትነናል፣ ለኛ ከፍ ያለውን ስለሚያስብልን። ታዲያ ይሄ ጌታ የሚመሰገን አይደለም? الحمد لله على كل حال.